በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራትና የቃል ኪዳን ልጆች ሁላችሁም በእግዚአብሔር ፍጹም ሰላም እንደምንሰነበታችሁ ለቸርነቱ ወሰን ደንበር የሌለው ልዑል አምላካችን እግዚአብሔር ከማንኛውም ክፉ ነገር ሁሉ ጠብቆ በእድሜያችን ላይ እድሜ ጨምሮ ለዚህ ዕለትና ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ዛሬም እንደ እግዚአብሔር መልካም ፈቃድ የዚህ የአኩፕሬዠር ሕክምና ትምህርታችን ቀጣዩን ክፍል እንቀጥላለን። እንግዲህ ባለፉት ጊዜያት ያሉትን ቪዲዮዎች ተመልከቱ። ዛሬ የምናየው ይህንን የአኩፕሬዠር ሕክምና ከማድረጋችን በፊት ምን ማድረግ እንዳለብን ባለፈው ጀምረ ነው ነበር በዚያኛው ቪዲዮ። አሁን ቀጣዩን ነው የምናየው ማለት ነው። እና እዚህ ጋር ጽሁፉ እንግዲህ ስልኳም ዝም ብላ ነገር ሆኖ ፎቶ ምናልባት ብዙ ላይ ታያችሁ ይችላል። የእምብርት አቀማመጥን ለማስተካከል ይላል እና አኩፕሬዠር ሕክምናን ከማድረጋችን በፊት የእምብርታችን አቀማመጥ ማየት እንዳለብን ባለፈው አይተናል። ዛሬ ቀጣዩን ነው የምናየው። እንግዲህ ቅድሚያ ማድረግ ያለብን ምንድነው? ጠዋት ቁርስ ከቁርስ በፊት ቁርስ ወይም ከመብላታችን በፊት ማለት ነው በእምብርቱ ዙሪያ በአንድ ቦታ ላይ የሚገኙትን ትርታ ወደ እምብርት መሃል መግፋት። አሁን እምብርታችን እንዲህ ስንነካው ልብ እንደሚመታ እንደዚህ አይነት ነገር የመምታት ስሜት አለው። ያ ነገር ካለ ያንን ወደ ውስጥ ወደ መካከለኛ ወደ እምብርት በትንሹ ማለት ነው መግፋት አያስፈልግም። ገፋ ማድረግ ወደ መሃል ማለት ነው። ይህንን ማድረግ አለብን ማለት ነው። ወደ የልብ ትርታውን ወዳለበት መመለስ። በሌላ መልኩ በጀርባ በመተኛት ይላል እዚህ ጋር በጀርባው ይተኙ፣ እጆቻቸውን ወደ ጎኖቹ አስጠግተው በመዘርጋት መሬት ላይ ያሳርፉ። አንድ የሚረዳ ሰው ይፈልጉና በአንድ እጁ ጉልበቶቻቸው ላይ ይጫን። አብዛኛውን ጭነት አውራ ጣቶ ረዝሞ የታየበት እግር ላይ ይሁን። በሌላው እጁ ሁለቱን የእግር አውራ ጣቶችንም በመያዝ ዝቅ ያለውን የአውራ ጣት ሽቅብ ይሳብለው። 6 ይመልከቱ ይላል። ሁለቱ ጣቶቹ እኩል እስኪሆኑ ድረስ እንቅስቃሴው ተደጋግሞ መቀጠል አለበት ነው። 6 ማለት እንግዲህ ይሄ ነው። ምናልባት ዙም አድርጋችሁ እንደዚህ ይዩት። ያኛው ረዳት ሰው እንዴት አድርጎ ሁለት የአውራ ጣቶችን ይዞ ሳብ እያደረገ እንደሆነ መመልከት ይገባል ማለት ነው። እና ይሄን ማድረግ ይገባል። በአራተኛ ደረጃ እዚህ ጋር አለ፣ ከታያችሁ አንብቡት። በጀርባው እንደተኙ ረዳቶ የሻማ ቁራጭ በእሳት ለኩሰው እምብርቶ ላይ ያስቀምጡ። ሻማው እንዳይወድቅ ከስሩ ሳንቲም ያስቀምጡ። ከብረት የተሰራ ኩባያ 67 ነው። እዚህ ጋር አዩት። ይሄንንም ዙም አድርጋችሁ ኩባያው እንደዚህ መሆን አለበት ማለት ነው። አሁን ከስር ብረት የተሰራ መቀመጫ አለ። ከላይ ባፉ የተደፋው ደግሞ ምንድን ነው? የብረት ኩባያ ነው ማለት ነው። ሻማው ላይ ይድፉበት። በኩባያው ውስጥ ያለው አየር ተቃጥሎ ሲያልቅ የሚፈጠረው ባዶ ቦታ ቫኪዩም ማለት ነው እምብርትን ወደ ትክክለኛ ነጥቡ ይመልሳል። ከ1 ደቂቃ ቆይታ በኋላ ኩባያውን ያንሱ። ትርታው ወደ እምብርት መሃል እስኪመለስ ድረስ 3 ወይም 4 ጊዜ
እንቅስቃሴውን ይደጋግሙ ነው። እንግዲህ ይህንን ዙም አድርጋችሁ ይዩት። ስዕሉ እንግዲህ ገላጭ ነው ብዬ ነው ይህንን ያደረግኩት። በአምስተኛ ደረጃ እዚህ ጋር ጽሁፉ አለ። እጅና እግሮን ቁልቁል በመዘርጋት በጀርባው ይተኙ። 68 ማለት ይሄ ጋር ነው። ምናልባት ደዘዝ ካለ እንደዚህ ዙም አድርጋችሁ ይዩት እንዴት ሆኖ ሰውየው እንደተኛ፣ እጆቹ እንዴት እንደዘረጋ፣ እግሮቹንም ወደ ላይ እንትን እንዳለ እዚህ ጋር ማየት ትችላላችሁ። እጅና እግሮን ቁልቁል በመዘርጋት በጀርባው ይተኙ። 68ን ይመልከቱ ነው። ሁለት እግሮቸውን እንደተጋጠሙ ሽቅብ 90 ዲግሪ ያንሱ። በመቀጠልም ራስዎን ከመሬት ሳይነቅሉ እና እግሮቸውን ሳያጥፉ ቀስ በቀስ ወደ ታች ይመልሱ። እንቅስቃሴውን ከ5 እስከ 6 ደቂቃ ከ5 እስከ 6 ደቂቃ ይደጋግሙና የእምብርትዎን ትርታ ያዳምጡ ነው። የሆድ ድርቀት ሲሰማዎትና ቀጭን ተቅማጥ ሲያጣድፈው በቅድሚያ የእምብርትን አቀማመጥ በማስተካከል ተጨማሪውን ሕክምና ይቀጥሉ ነው። እንግዲህ ይሄ የእምብርትን አቀማመጥ በዚህ መልክ ማስተካከል አለብን ማለት ነው። ሌላውን ከዚህ ጋር ኃይል ኢነርጂ የሚል አለ። ኃይል ሲያንሰን፣ ድካም ሲጫጫነን፣ እንቅልፍ ማጣት ሲኖር ማድረግ ያለብንን ነገር እዚህ ጋር ይገልጻል። የድካም ስሜት ሲጫነዎት ወይም ምሽቱን ያለ እንቅልፍ ሲያሳልፉ ነጥብ 32ን ቢጫኑ ህመም ይሰማዎታል። ይህም የባትሪን ድክመት ያመለክታል። በዚህ ወቅት በነጥቡ ላይ የአኩፕሬዠር ሕክምና ያድርጉና ልብ ያለ ውሃ ይጠጡ ነው። አሁን አንዳንድ ጊዜ ዝም ብሎ የድካም ስሜት ይኖራል። ከዚያ ደግሞ እንቅልፍ ማጣት ሲኖር ኃይላችን ደክሟል፣ የባትሪ ድክመት ነው የሚለው። እንግዲህ ባትሪ ሞባይል ባትሪ የሚሆን ሌላ አይነት ባትሪ ፓወሩ ማለት እንትኑ ሲያልቅ ቻርጀሩ ሲያልቅ ምንድነው ይደክማል። ስልኩን መብራት አይችልም፣ ባትሪውን ማብራት አይችልም አይደል? ስለዚህ እንደዚህ ሁሉ ሰውነታችን ኃይል ሲያንሰው የሰውነታችን ባትሪ ሲደክም ድካም ይሰማናል፣ እንቅልፍ ማጣትም ይኖራል። በዚያን ጊዜ ነጥብ 32 ነጥብ 32 ወደ ኋላ ሄዳችሁ በዚያ በእጆቻችን ላይ ኃይል ኢነርጂ የሚለውን ነጥብ ፈልጋችሁ እዚያ አካባቢ ላይ የአኩፕሬዠር ሕክምና ያድርጉ። እዚያ ቦታ ላይ እየደጋገሙ በጣት ወይም ሹል ባልሆነ ነገር ላይ ያንን ነጥብ 32 ያለበትን ቦታ ላይ ፕሬዠር ማድረግ፣ የአኩፕሬዠር ሕክምና ማድረግ። ከዚያ በኋላ ደግሞ ለብ ባለ ውሃ መታጠብ። በነገራችን ላይ ለብ ያለ ውሃ መጠጣት ለብዙ በሽታ ፈውስ ነው። ለብ ያለ ውሃ መጠጣት ኮሌስትሮልን ያቀልጣል፣ የተዘጋጉ የደም ቧንቧዎችን ይከፍታል፣ የደም ዝውውራችን በጥሩ ሁኔታ ሰርኩላር እንዲያደርግ የሚያደርግ ነው እና እሱን ወደፊት በሰፊው ልናየው እንችላለን። እና ይህንን ግን የድካም ስሜት ሲሰማና እንቅልፍ ማጣት ሲኖር ይህም ነጥብ 32 ላይ ያለውን ቦታ አኩፕሬዠር ማድረግ እና በመጨረሻው ልብ ባለ ውሃ መታጠብ ያንን የደከመውን ባትሪያችን ቻርጅ እናደርጋለን ማለት ነው። ሌላው የጣቶች መገጣጠሚያ የሚል አለ። እዚህ ጋር የጣቶች መገጣጠሚያ ወይብ የሚል አለ። ከሁለቱም ነጥቦች በላይ የጣት መገጣጠሚያዎች ልዩ ትኩረትን ይሻሉ። ትልቁ መገጣጠሚያ በአውራ ጣትና በሌባ ጣት መካከል የሚገኘው ስስ ቆዳ ሲሆን ቀሪዎቹ በእግርና በእጅ ጣቶች መካከል ይገኛሉ። እነዚህን መገጣጠሚያዎች የነርቭ መነሻ መዳረሻ ስለሆኑ በየቀኑ መታሸት እና ማሳጅ መደረግ አለባቸው ነው የሚለው። ይህንን እንግዲህ
ማድረግ ይገባል ማለት ነው። እና እንግዲህ የአኩፕሬሸር ሕክምና ከማድረጋችን በፊት የእምብርታችንን አቀማመጥ ማስተካከልና ወደ ነበረበት ቦታ መመለስ ግድ ይለናል ማለት ነው። ስለዚህ ለዛሬው በዚህ መልክ ይሄ ይበቃናል። የመከረን ያስተማረን ቸር አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።